ሰላም ሙሳኒ ዛሬም እንደተለመደው አንድ አጠር ያለች ቪዲዮ ይዤ መጥቻለሁ። በዚህ ቪዲዮ የጃንክሽን ቴምፕሌት እንዴት አድርገን በጣም በቀላሉ ራን ማድረግ እንደምንችል እናያለን ማለት ነው። ከዛ በፊት ግን የጃንክሽን ቴምፕሌት ራን ለማድረግ የሚያስፈልጉ ቤዚክ የሚባሉ ነገሮችን ቼክ እናደርጋለን። እሱ ምንድነው? የሌፍት እና ራይት ፕሮፋይል አለ። ፕላስ ደግሞ የጃንክሽኑ ፕሮፋይል እና የሜን አላይመንቱ ፕሮፋይል ኤግዛክትሊ ሴም ኤሌቬሽን ላይ መሆኑን ቼክ ማድረግ ይጠበቅብናል ማለት ነው። እነዚህም ቤዚክ ነገሮች ቼክ አድርገን ካየን በኋላ ወደ ቴምፕሌት ራን ማድረግ እንገባለን ማለት ነው። እነዚህ ነገሮች ከተሟሉልን ቴምፕሌት ራን ማድረጉ እንዴት በጣም ቀላል እንደሆነ በዚህ ቪዲዮ የምናየው ይሆናል ማለት ነው። የዚህ የሆሪዞንታል አላይመንት ነው የሜን ሮዱ ማለት ነው። ፕላስ ደግሞ የዚህ የጃንክሽኑ ኤግዛክትሊ እንደምናየው አይነት መነካካት አለበት ማለት ነው። ኤግዛክትሊ እንደዚህ መነካካት አለበት። ሁለተኛ ነገር ደግሞ የዚህኛው ፕሮፋይል እና የዚህ ፕሮፋይል ኤሌቬሽናቸው እዚች ሎኬሽን ጋር ሴም መሆን አለበት። እዚች ሎኬሽን ጋር ማለት ነው። እዚህ የምነካኩበት ሎኬሽን ጋር የሁለቱም ኤሌቬሽን አንድ አይነት መሆን አለበት። እሱን እንዴት በቀላሉ ቼክ እንደምናደርግ ላሳያችሁ። እንዴት ነው የሜን አላይመንቱ ፕሮፋይል እና የጃንክሽኑ ፕሮፋይል ኤግዛክትሊ ሴም ኤሌቬሽን ላይ መሆናቸውን ቼክ የምናደርገው? እዚችን የሆሪዞንታል አንፈልግም፣ ቨርቲካሉ እዚህ ጋር የመዘገነው ፕሮፋይል ኤሌቬሽን ሆነ ማለት ነው። ስለዚህ አስተካከል ነው። ኤግዛክትሊ ሆሪዞንታሊ እዚህ ጋር እንደምታዩት አንድ ላይ አድርገናል፣ ቨርቲካሊም አስተካከል ነው ማለት ነው። አሁን ጥሩ ነው ያለው ማለት ነው። ይሄ ኤሌቬሽን እና እዚህ ጋር የምናየው ኤሌቬሽን ከዚህኛው ኤሌቬሽን ጋር እኩል ሆነ ማለት ነው። አሁን ቀጣይ ስቴፕ ደግሞ ከዚህ ሁለት አላይመንት ያስፈልጋል። ወደዚህ የሚሄድ አላይመንት አለ፣ ከዛ ደግሞ ከዚህ የሚወጣ አላይመንት አለ። ይሄንን የአሮ ምልክቶች ያስቀመጥኩት ያለ ምክንያት አይደለም ማለት ነው። መኪናው ከዚህ መጥቶ ወደዚህ ወደ ቀኝ ነው የሚታጠፈው፣ ከዚህ የሚወጣው ደግሞ ወደዚህ ነው የሚታጠፈው ማለት ነው። እዚህ ጋር አላይመንት ክሬት ስናደርግ ማለት ነው ዳይሬክሽናችን 00 ከዚህ በኩል ቢሆን የተሻለ ነው፣ ወደዚህ ለሚዞረው ለዚህኛው ማለት ነው። ለዚህኛው ደግሞ ከዚህኛው 00ን ከዚህ በኩል ብንጀምር የተሻለ ነው። ይሄ ለምንድን ነው የሚያግዘን? አሰምብሊ ስንጠቀም አንድ ሲንግል አሰምብሊ ፎር ቦዝ ኬዝ መጠቀም እንችላለን ማለት ነው። ምክንያቱም እዚህኛው ወደዚህ ነው፣ ለዚህ ወደዚህ ነው። ሴም አሰምብሊ ወደዚህና ወደዚህ ታርጌት ስናደርግ አንቸገርም ማለት ነው። አሁን እያልኳችሁ ያለው ነገር በኋላ ኮሪደር ቢልድ ስናደርግ ይገባቸዋል። ቀጣይ ስቴፕ የሚሆነው ምንድነው? ለዚህ ለጃንክሽኑ ፕሮፋይል ፕላስ ደግሞ ሆሪዞንታል አላይመንት ሌፍት እና ራይት ኦፍሴት ማድረግ ነው ማለት ነው። ስለዚህ እሱን አቺቭ ለማድረግ ይህንን የጃንክሽኑን አላይመንት ሰሌክት አደርጋለሁ። በዚህ ኬዝ ደግሞ እስከ 20 ከመጣውኝ ይበቃኛል። 20 እንደውም ይበዛል። አላይመንቱን ሴሌክት አደረግና ኦፍሴት እለዋለሁ። እዛ ቅድም ራይት ሳይድ ብቻ ስለነበረ 0 አድርገን ነበረ። አሁን ቦዝ ዳይሬክሽን ስለምንፈልግ እዚህ ጋም አንዳንድ እናደርጋለን። እስከ 40 የነበረውን ይሄን እስከ 20 እንበለው ወይ ደግሞ እስከ 15። ከዛ ፕሮፋይል ጋር እንሄድና ፕሮፋይላችን ጄ ቨርቲካል አላይመንት ነው የዲዛይን ለጃንክሽኑ ማለት ነው። እሱ ሴሌክትድ ነው። እዚህ ጃንክሽን አካባቢ ጋር ስለሆነ ስሙዝ የሆነ ትራንዚሽን እንዲኖር 2% እንዳለ ኪፕ እናደርጋለን። ከዛ ኦፍሴት እንደምታዩት ጃንክሽን ቱ ሜን ሮድ ቨርቲካል አላይመንት የሚባል ፕሮፋይል ክሬት አድርጎልኛል ማለት ነው። ፐርፌክት። በዚህ መልኩ ነው የፈለግኩት እኔ። አሁን ኮሪደር ቢልድ ወደ ማድረጉ ገባለሁ ማለት ነው። መጀመሪያ እቺን ፉሉን ፓርት ራን እናደርግና ከዛ የጃንክሽኑን ፓርት መጨረሻ ላይ እንሰራለን። ስለዚህ አሁን ከዚች ከርቧ ከምታበቃበት ወደዚህ ያለውን ነው ራን የምናደርገው ማለት ነው። ስለዚህ ኮሪደር ከዛ አላይመንቱን ፒክ እናደርጋለን። ከዛ አሰምብሊው ፉል ነው። ከዛ ኢጂ አለ። ኦኬ። ከዛ ስቴሽኑ ግን ከዚች ጋር ነው የሚጀምረው። ከ0+009 አካባቢ ነው የሚጀምረው። ዘን እቺን እንደተለመደው 0.5 ኦኬ። ታርጌት አድርገን ሆሪዞንታሊ ራይት ሳይዱ ይሄ ነው። ሌፍት ሳይድ is this one. Then rebuild. Okay. Then select similar 3D ማየት እንችላለን። እስከነዲቹ ኤቭሪቲንግ ራን አድርጓል። እንደምታዩት በትክክል ከዋናው መንገድ ጋር አሪፍ የሆነ ኮኔክሽን ነው ያለው። በዚህ መልኩ ነው የጃንክሽን ቴምፕሌት ራን የሚደረገው ማለት ነው። ከዛ ቀጣይ ስራ የሚሆነው ምንድነው? ለነዚህ ስፔሻሊ እዚች ጋር ያሉ ቦታዎች ኤሌቬሽናቸውንና
ኮኦርዲኔታቸውን ለሰርቬሮች መስጠት ነው። እሱ ደግሞ በጣም ማይነር ነገር ነው። እሱን ማየት ካስፈለገ ይሄኛው ስም ይሄን እንቀይራለን፣ ሜን ሮድ። ከዛ ይሄኛው የጃንክሽን እንለዋለን ይሄንን። ከዛ እችኛዋ ሜን ሮድ ቱ ጃንክሽን፣ እችኛዋ ደግሞ ጃንክሽን ቱ ሜን ሮድ። ቀጥሎ እዚህ ጋር የተጠቀማችሁት አሰምብሊ ፖይንት ኮዶቹ የዚህ ዙሪያው ስንት ነው ፕላስ ደግሞ የዚህኛዋ ስንት ናት የሚለውን ማወቅ የሚጠበቅባቸው ማለት ነው። ስለዚህ እዚህ መጣና ይሄንን ነው የተጠቀምኩት። የዚች ኤሲ ናት፣ የኤጁ ደግሞ ሌን ኤሲሲ ነው የሚለው። ስለዚህ እዚህ መለሳለሁ። ከዛ ኤክስኪዩት። ከዚህ ግን መጥቼ ከሜን ሮዱ ወደ ጃንክሽን የሚገባው ነው። ከዛ አንዷ እቺ ናት፣ ሁለተኛው ደግሞ ይሄ ነው ማለት ነው። ከዛን 1 ሜትር ከዛ ኤክስኤል ነው የፈለኩት። ዘን ክሬት ሪፖርት ለዋለው ማለት ነው። ቲፒካሉ በዚህ አይነት ነው የሚሆነው ማለት ነው። ስለዚህ ጃንክሽንን በተመለከተ ላሳያችሁ የወደድኩት ይህንን ነው የሚመስለው። ሴሌክት ሲሚላር። በምታዩት መልኩ በቀላሉ ጃንክሽን ራን አድርገን ክሮስ ሴክሽን ጀነሬት ማድረግ ይቻላል። ጽድት ያለ ክሮስ ሴክሽን ማለት ነው። ክሮስ ሴክሽን እንደ ሳምፕል ደግሞ ከተጠየቃችሁ በዚህ መልኩ ታርጌት አድርጋችሁ ማውጣትና ማሳየት ይቻላል ማለት ነው። ዛሬ ላሳያችሁ የወደድኩት ይህን ነው የሚመስለው። እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ማሰላማ